ያው ማቴዎስ ወንጌል ምዕራፍ 10 የትናን ዳንከው አንተ ይሁን ተጠምቀን ዳንከው አምነን ዳንከው አየ ችግሩ ኦርቶዶክሳውያን ወዲያና ወዲያ አትበሉ በአርባ ቀን የተጠመቅ ትለኛል ኦኬ የተጠመቀ ይድናል የሚላልና በጥምቀት ልጅነት ይገኛል ስለምትል ድናል ወይ ብዬ ነው የምጠይቀው በአርባ ቀን ድናል ታዲያ ለምንድን ነው አሁን የምታምነው በእምነት ነው ዳንኩት ለምን ትለኛል በክርስቶስ ሞትና በጥምቀትም ምስጢራተ ቤተክርስቲያን ቁርባንን ጨምሮ በመፈጸም በስንት እንዳን ንገረኝ በእምነትም ስለሚዳን በስንት እንዳን በእምነት ብቻ የሚል እኔ አላነበብኩም ንገረኝ ይሻል በምን ነው የምትድሉት በእምነት 1 በጥምቀት 2 በቁርባን 3 በምስጢራተ ቤተክርስቲያን በሌሎች 4 በትሩፋት 5 በጻድቃን ጸሎት በረከት 6 ሌላም ጨምር በተስካር የምልጃ አይነት ነው እንጂ እሱ መጠቀያ መንገድ አይደለም አዳም አንተ እነዚህ ስድስቱን ፈጽመሃል አልፈጸምም ከተስካር በስተቀር ፈጽመሃል አየህ ጻድቃን ማለት የዘላለም ሕይወት አለ ማለት የእግዚአብሔር ልጅ ሆናል ማለት ፈጽመሃል ማለት እርግጠኛ ነህ እንደዛ አይሰማኝም ማውሸት አልፈልግም ለምን አየህ የማይሰማ በተሳሳተ መንገድ ድነትን እየፈለግ ስለሆነ አጭርና ግልጽ የሆነው የእግዚአብሔር የጸጋ ስጦታ ድነት ማንም ሰው በኢየሱስ ክርስቶስ ሞትና ትንሣኤ በማመን ማለት ሞታል ብሎ ማመን ብቻ አይደለም ሞቱ ለኔ ለኃጢአቴ ነው ትንሣኤው ለመጽደቄ ነው ብሎ በማመን ሮሜ ምዕራፍ 4 ቁጥር 21 እንደሚናገረው ለኔ ነው እኔ ማልችለውን ቻለልኝ አመሰግናለሁ ብለህ ስትቀበለው እግዚአብሔር ኃጢአትህን ይቅር ብሎ እርቅ ፈጽሞ የዘላለም ሕይወት እንደሰጠህ እርግጠኛ ትሆናለህ ይሄ ነገር በጣም ቀላል አይሆንም ማለት በጣም መቆፈር ተራራ መውጣት ገደል መውረድ እሱን ለምደን ስላደግን አየህ እንዲሁ በነፃ እንዲያው በጸጋ የሚለውን ነገር እናቀርበዋለን እርካሽ አይደለም ጸጋ ማለት በነፃ ተሰጠ ማለት እግዚአብሔር አስፈላጊውን ዋጋ ከፍሏል ልጁን ነው የሰጠን ልጁን ዲቦት የወሰነበትን ነው እንዲያውም እግዚአብሔርን ማድነቅ ያለብን እንዴት ለኔ ለኃጢአተኛው ይሄንን አደረገ ብለህ ነው መደነቅ ያለብህ ቀሎብህ ከሆነ አልገባህም ክርስትና አየህ አሁን በነፃ መዳን ቀሎብህ ከሆነ እኔ እንዲያውም ክቡድ የሆነው ነገር የእግዚአብሔር ልጅ ለባህሪው የማይስማማውን ሥጋ ለብሶ ስለኔ ምትክ በመስቀል ላይ መሰቀሉ ከዚህ የበለጠ ክቡድ ነገር የለም ልክ ነው እኮ እግዚአብሔርን የማመሰግነው በጣም በሚገርም ዋጋ ገዛኝ እንደ ብሉይ ኪዳን በጊደር አይደለም በፍየሎች ደም አይደለም አየህ በወርቅና በብር አይደለም በከበረ በገዛ ደሙ ነው የተዋጀው ይሄ ከቀለለ